እንዴ ይሄ ልጅ ምን ሆኖ ነው ዛሬ? ምንድነው እንደዚህ የሚያደርገው? ኧረ ጉድ ነው የዛሬ ሲብስ። እንዴ ምን እያሰበ ነው እንዴ? ምን ሆነክ ነው ተንኮሱ? እንዴ ሰላም ምንድነው እንደዚህ ማለት ደግሞ? እንዴት ነሽ? ደህና ነኝ። ምንድነው? አሁን ራሴን ለመለወጥ ብዬ እሺ እንግዲህ ሁሌም ችግር ማውራቱ ጥሩ አይደለም። አዎ ራሴን ልለውጥ ብዬ ሐሳብ አመጣውና እሺ 3 ሐሳብ አመጣው። የሥራ ሐሳብ ምን አይነት? አንዱን ከኔ ትገዛለሽ። ሐሳቡ እኔ ደግሞ ሐሳቡን ሽጬው እሺ ራሴ ካፒታል ስራ ጀምራለሁ። ኧረ እስቲ ንገረኝ። እሺ ሐሳቡ ማንም አልሰራበትም እሺ ከዚህ በፊት ንግድ ነው። ፈረንጆች ደግሞ ሐሳብ ራሱ በመሸጥ ይኖራሉ አይደል? አዎ ሰማሁ ባለፈው ሬዲዮ ሰማሁ እና እሺ አንድ ሐሳብ ላንቺ ይሸጣለሁ፣ እሺ በአንዱ ደግሞ ይሰራበታለሁ። ጥሩ ሐሳብ ነው። እስቲ ንገረኝ። እሺ ሐሳቡ እንግዲህ ማንም አልሰራበትም። ሰው ራሱ በጭንቅላቱ አላሰበም። ይሄን ሐሳብ አንቺ ራሱ አትርፈሽ ለሌላ መስጠት ትችላለሽ። ከቻልሽበት እውነት በቃ ሐሳቡ ይኸውልሽ እንግዲህ 40 ቀን ነው የፈጀብኝ ይሄን ሐሳብ ለመምጣት እውነት። እና ምን ታደርጊዋለሽ? ወደ ንግድ ሳትገቢ ሐሳብ መግዛት ግዴታ ነው። አዎ እሱንም እስቲ ንገረኛ ሐሳቡን። ንግድ ነው። ቤት ትከራያለሽ። እሺ ትንጥዬ ቤት። ከዛ ግን ቀብድ ስጪ። ከነገርኩሽ በኋላ ደግሞ አንተ አይደለም የነገርከኝ ብለሽ እንዳትካጂ። ኦኬ ቀብድ ሰጥቼ ትነግረኛለህ። እስቲ በፊት ንገረኝ ሁለቱንም፣ ያንተንም ለኔ ያሰብከውንም። ያንቺ ያሰብኩት ኧረ ተይው ግን በኋላ ሐሳቡን ከወደንሽ ግን ሐሳቡን ከወደድክ ችግር የለውም። ከወደድኩ ከፍላለሁ። 30 ሺህ ነው። ኧረ በለው ይሁና። ኧረ 300 ና ንገረኝ አንተ። 30 ከሆነ ልንገርሽ። 30 ሺህ? ኧረ በእናትህ አይ ተይው በቃ። እኔ ሰው በ50 ሺህ ራሱ ብሎኝ። እሺ ና ንገረኝ እና ከተስማማው በሐሳብህ። ሐሳቡ ንግድ ነው እንግዲህ 3 ቀን ራሱ ሰርተሽ መኪና መግዛት ትችላለሽ። ኧረ እባክህ እስቲ ንገረኝ። ሐሳቡ ምን ታደርጊዋለሽ? እዚህ ሰፈር ቤት ትፈልጋለሽ የሚከራይ ለንግድ የሚሆን። ከዛ ወይ ሱቅ ወይ ቡና መሸጥ በቃ ይሄው ነው ሐሳቡ። 3 ቀን ሙሉ የፈጀብህ ሐሳብ ይሄ ነው? 40 ቀን። ኧረ በስመ አብ። ምን አለ ከዚህ ሁላ ጸልዬ የሆነ ነገር ስራ ስጠኝ ብትል እግዚአብሔር። አይ ይሄ እኮ አሁን ሰው ስራ ለመስራት ግዴታ ቤት ይፈልጋል። የሚሰራውን ነገር ይሰራበታል። ይሄ ምኑን ሐሳብ ነው? 40 ቀን ሁላ በቃ ዝም በይ። መስራት ካልፈለሽ ለሌላ ሰው እሸጣለሁ በለው። እስቲ የሚገዛን እናያለን። እኔ ደግሞ እሺ ምግብ ቤት መክፈት። ምግብ ቤት? ከዛ አስበሻል? አንድ ምግብ እንጀራውን ሌላ ሐሳቤ ሰው እንጀራ ከኔ ስገዛ ወጥ ይመርቅበታል። ኧረ በለው። ከዛ በ100 ብር በ150 እሸጣለሁ እንጀራውን። ወጥ ከነወጡ ግን ወጥ ዝም ብዬ ምርቃት እላለሁ። ሰው ምርቃት ወዳለ፣ እኛ ሰው ደግሞ ምርቃት ከተባለ የሆነ ጊዜ እዛ ሂደን የሆነ ነገር በላንና መጀመሪያ ዝም ብሎ የሆነ ወጥ የሚመስል ነገር አመጡ። ከዛ ጠጣን። ነፃ ነው አሉ። ግን ሳስብ ደግሞ የበላን ላይ ሳብ ተጨምሮ ነው ነፃ የሚባል። ትቀልዳለህ እንዴ? እና አንተ ግን እንደዚሁ ልትሰጣቸው ነው ልትመርቃ? አንድ እንጀራ ሱቅ ላይ 20 ብር አይደል? እኔ ደግሞ እንጀራውን ከፍ ላድርገውና ዋጋው ወጥ በነፃ ላል ሰው ወጥ በነፃ ይመል ጭንቅላት ወጡን አይቶ ሰው ይመጣል ማለት ነው። በነፃ ነው ላል ግን ዋጋው እዛ ላይ ጭምር ታረጋለህ ወይ? ሐሳብ አንደኛ ነው። እስቲ ከፈት እንግዲህ ልጥል ነው። ለምን ከደበረኝ ራሴን አጠፋለሁ ብዬ ነበር። እንግዲህ ኧረ ስፖርት ነው የምሰራበት፣ አትጣልብኝ። አንቺ ነው? አዎ ጣልኩ በቃ። እኔ ደግሞ
በቃ እንዴ አሁንማ ሐሳብ አመጣክ ስራ ራሴን መለወጥ ነው እንጂ እስከ መቼ ሰው ከዜሮ እንጀምራለን የሚባለው ልክ ነው እኮ በጣም ልክ ነው አሰብሽ አሁን አይዲያዬ በ30 እሸጣለሁ እኔ በ30 ስራ ጀምራለሁ ኦኬ ለዛ ነው እንዴ ራስ መለወጥ ራስ ላይ መስራት እውነት ነው የኔ ጓደኛ እሺ እዛ ያለው ጥሪምቤ በአረተው አይ ሰው ሀብታም ለመሆን አሁን ብር ያስፈልጋል ሐሳብ ራሱ ብር ነው አላወቀበትም ሳታስብ አሰራም እኮ አላወቀበትም ብር ያገኘው ራሱ ከዜሮ አይደል የጀመረው እኮ ከዜሮ በቃ ካም በኋላ ይስራሰም እና ያለን እንግዲህ አደራ እንግዲህ ቤት መሸጥ ካሰብሽ አደራ ጠብቂኝ ሄዳ አንተ ለምንድን ነው የምሸጠው እንዴ እየኖርኩበት አይደል እንዴ ሌላ ሰው የለም ከሌላ ቦታ አሰራ እቁብም ካለ እቁብም ገባል ነው ግባ እሱ ጥሩ የስንት ነው የምትገባው እቁብ በመጀመሪያ በ7 ምናምን ብር ልጀምር በ7 ብር 700 ነው 7 ብር ሂድ በቃ አንተ ምን ነው አንተ ስታገኝም ለውጥ አታስብም እንዴ እባክሽ በ7 ብር ማስቲካ ራሱ አይገዛም ለዛ ነው ቆጥቤ ደግሞ ነው ምግብ በላበት ዋላው ምን ሆኖ ነው በእናታችሁ አቤት ቶንኮሱ እንዴት ነህ ደህና ነህ ና ግባ አልቀመጥም ኧረ ና ተቀመጥ ኧረ ስራ በቃ ስራ ልጀምር አላልኩሽም አለመቀመጥ እያሰብኩ ነው ግን እስኪ ከሱ በፊት ትዳርም ያስፈልጋል መሰለኝ ኧረ በለው እሺ እና ስለሱ ቁጭ ብዬ ላወራሽ ትዳር ብዙ ነገር ነው የሚያስፈልገው ና ግባ እሺ እናውራ ቁጭ ብለን እሺ እሺ ምን እኔም ይሄን ሊያዘው ለውጥ ማምጣት ጭንቅላቴ ላይ ምን አሰብኩ መሰለሽ እንግዲህ መጀመሪያ እንግዲህ ትዳር ነገር መታሰቡም ጥሩ አይደል ሰው በሁለት ሲሰራ ራሱም ለመለወጥ ሲሰራ ዘዛሪ አይደል እንዴ ምን አሰብክ ታዲያ በቃ ዝም ብዬ እስከዛ አሁን በሁለት ቋንቋ እንድንሰራ ከውጭ ማግባት ፈለኩ ከውጭ ሀገር ለምን መሰለሽ እሷ ረሳዋት ጉደኛ ነው ረሳዋት ለነገሩ ተው አንተ ዝም ብለህ እየተጃጃልክ እኮ ነው እሷ ቆየች እኮ ካገባች ሌላ ሰው አላገባችም አንተ መቼ ነው የምታምነው እንደዋወላለን ብታገባ ደውልማ እንዴ የ3 ወር ልጅ አላት አልከኝ አንተ ደግሞ ከሄድክ 10 አመት ነው እና እኔም ብትተዋደው ልጁን ከየት አመጣች ምን አይነት ጥያቄ ነው ወልዳ ነው እንዴ እሺ አንተ እዚህ ነህ ከማን የወለደችው እስቲ እንግዲህ ዛሬ ቶንኮሱ ስራ ጀምሯለሁ ብሏል እስቲ አንዳንድ ነገር ልምከረው ከሰማኝ ቶንኮሱ አቤት እንዴ አሰባም እንዴ ና እስቲ ልምከር አንዳንድ ነገር በዛ ዙርና ና ኧረ ይሰበራል ስፖርት ለጀመረ ኧረ ያዙ ኧረ በስመ አብ ያንተ ሲብስ አይ ራሴን ዞሮ አይደለማ ስፖርትም ለመጀመር አንተ በቃ የሆነ ነገር ሳታጠፋ ይሆንልህማ ባለፈው ራሱ መኪና ላይ መዝለል አሰብኩ መዝለል እየመጣ ለምን ራሴን ለመለወጥ ብዙ ነገር ማዘር ምን መለወጥ ነው ይሄ ተሰባብረ ደግሞ ቤት ልትቀመጥ ፈልገ ነው እንጂ አሁን ልምከር እሺ ስራ ጀምራለሁ ብለሃል ስራ እንግዲህ የምትወጣው 12 ሰዓት ሳይሆን ነው የምትወጣው ምግብ ቤት ነው ያልከው 12 ሰዓት ሳይሆን ወጥተህ ሞቅ አድርገህ ቤቱን ምግቡን ሰርተህ ሰው ሲመጣ ማስተናገድ ለምን እንዴ ሰው ምሳም ቁርስም መዝለል እንዳለበት ራብም መቻል እንዳለበት መልመድ ስላለበት 4 ሰዓት ላይ እጄ ከፍቼ ለምን በቀን 2 መብላት የቀረው መቆጠብ ነው አንዴ የሚፈልገው ቢሆንስ ለምን ይጎዳል አይ
እንደሱ አትሰራ። በቃ ተይው፣ ምክሩ ይቅርብ። ለምን እኔ ያሰብኩት እንግዲህ ሰው ስራ ሲጀምር ራሱን ብቻ ካሰበ አንዱን እየጎዳ አብሮ መለወጥ ነው እንጂ አንተ ምን አገባ? ይቆጥቡ። ለምን ይበላሉ? ጠዋት መጥቶ ለምን ይበላሉ? ቁርስ ነው ጠዋት የሚበሉ። ቁርስ ለምን ይበላሉ ነው? አይቆጥቡ። ከ1 እስከ 2 ሰዓት መብላት አለበት። አይ በቃ እኔ ይዘጋለሁ። እኔ 4 ሰዓት ላይ ከፍታለሁ። መሳት እሺ፣ ይኸውልሽ 4 ሰዓት ላይ ከፍቼ 4 ሰዓት ላይ መጥቶ ይበላል አይደል? 2 ሰዓት ላይ ይበላል። 9 ሰዓት ሄዶ ምሳ ይበላል። ከዛ በቃ አንተ ምን አገባ? በሰው ኪስ እንደ ካለው ሄዶ ይበላል። ሰው አንዱን እየጎዳ እሱ እየከሰረ እኔ መጠቀሜ ምንድን ነው ጥቅሙ እንዴ? ምንድን ነው? ከጎባጣ ቀና ብሎ የሚሄዱ ምናምን የሚባል አለ ተረት ተረት። እንዳውም ቤቱን ቁጠባ ቤት ነው የሚያደርገው። ቁጠባ ቤት ሲመጡ 2 ሆነው ሲመጡ አንዱ በልቶ ያተረፈው ያኛው እንዲበላ በ2 መብላት። ኧረ ማን ነው የሚበላል? አንዱ የተወው እንዴ? ለራሱ አዞ ነው የሚበላው ሰው። አዞ የምን አዞ እንዴ? አዞ ቤት ልከፍት ነው አሉሽ ደግሞ? አዞ ቤት እኔ እንዳውም አሳ ቤት ነው እንጂ አዞ ከመቼ ጀምሮ ነው የሚበላው? አዞ መቻልኩ አንተ ምን ሆኖ ነው ይሄ ልጅ እንዴ? ልምከር ብዬ እኮ ነው የጠራሁት። አይ ምክርም እኮ እንትን አንዳንዱ አልሰማህም። ልምከር ብሎ የሚያጠፋ ማለት እንዳይለውጥ። ሂድ እባክህ፣ እኔ እንደዚህ አይነት ሰው አይደለሁም። እኔ ለራስ ምክር ራሱ መርመጥ ምንድን ነው ምክር? ሰው ስለመከረን ብቻ ምክሩ ምን አይነት ምክር ነው? የሚያጠፋ ምክር አለ፣ የሚለውጥ ምክር አለ። ለምሳሌ አንዱ ምግብ ቤት ልከፍት ሳስብ ልምከር ትከስራለህ፣ ልምከር እንደዚህ አይነት ቦታ አትክፈተው። ምክሩ ራሱ ላከስር ይችላል። እሺ እኔ ምንድን ነው ያልኩህ? ጠዋት 12 መከርኩ ወይስ ጠዋት 12 ሰዓት ላይ ቤቱን ክፈች? አዎ ታየኛለህ። ሁለተኛ ቤት ስገዛ አንተ ከዚሁ 4 ሰዓት ሂድና ክፈትና ባዶን እጅን እያጨበጨብክ ነው። እሺ ለምን እጄን አጨበጭባለሁ? ዝም ብዬ እጅ መጨብጨብ ራሱ እኮ ሲያልፍልኝ አይደለም የሚጨበጭበው። ኧረ ተው በእናትህ አትምከሪኝ። እኔ መጀመሪያም ራሴ አስቤ ልጀምር ነው። ከስተመሩን በልቶ የሚበሉት የሚባሉት ሬዲዮ ላይ ዘማሁት። ከስተመሩ ሲመጣ ሌላ ከስተመሩም ሲመጣ እንዴት መያዝ እንደሚችል ቁርሱን ከኔ በልቶ ምሳውን ከሌላ እንዳይበላ ወይ ቁርሱን እተወለታለሁ ወይ ምሳውን። ወጥ ራሱ ተይውን ያውቅበታለሁ። ምኑን ነው የምታውቅበት? ወጥ ምርቃት ጨምራለሁ እያልክ በቃ ተይው። ግን ብቻዬን ከሚሰራ አሁን እንደዛ ከሆነ ምርቃት ምናምን የምትጨምርላቸው ከሆነ እኔም ከአሁን በኋላ ቤት አልሰራም። አንተ ጋር ነው። እኔ ከስተመር ራሱ ላከስተኝ የሚመጣና ሊጠቅመኝ የሚመጣውን ጠንቀቃን ነው። ምንድን ነው አንተ በህልም ነው እንዲያየኝ? በቃ ጠመምክብኝ እኮ። ተይው ግን እዚህ ግቢ ውስጥ ነው እሺ ያሰብኩት። እዚህ ግቢ ውስጥ ልሰራ ምግብ ቤቱ እዚህ ከሰራማ እኩል ነው የምሰራው። አንተ ትሰራለህ፣ ማታ ማታ የሰራውን ታመጣለህ፣ ብሩን እንካፈላለን። በቃ አሪፍ። አንቺ ብሩንም እንትን አድርጊው፣ ብሩን አዘጋጂው። ብሩን ምን አዘጋጃለሁ እንዴ? ሀሳቡን አንተ ነው ያመጣኸው። አይቶንጎሱ ይሄው እንዳያችሁት ነው። ጠርቼው ልምከረው ብለውም አልሰማ ሻፈረኝ ብሎ ሄዷል። እንግዲህ ምን እንደሚሆን አብረን እናያለን። እንግዲህ እና በቃ ምክርም እምቢ ስላለ በቃ እኔን ልምከር ብላ ልታከስትኝ አውቃለሁ። በደንብ ነው ጠንቅቄ የማውቀው እንዴ። እሷ ከምትመክረኝ እዚህ ቁጭ አለልን። የእሷ ምክር ምን እንደሆነ ምኑን ነው የማያውቀው? የሚጠቅመኝ ነው የሚጎዳ? ሲጀመር ብዙ ሰው ከዚህ ጋርም ይወያያል። የሆነ ስራ ልጀምር ሳስብ
ኢዶላ አንዱ ይሄን ልጀምር ነው ላል በርታ ጎበዝ ነው ላል አንዱ ጋር ይሄዳል ይሄን ልጀምር አራት ሰዓት ከስራን ይላል። እኔ ነኝ ጥፋተኛ። የሰው ምክር ደግሞ የምጠቅምበት ቦታ አለ፣ የምጎዳበት ቦታ አለ። አሁን በሷ ምክር ወይ ልጠቅም ይችላለሁ፣ ሊጎዳ ይችላል። ማሰብ የኔ ድርሻ ነው። ጥርሜ ነው ትዝ ያለኝ የሰው ምክር ሰምቶ አንዱ ያንተን በሬውን ሽጠውና በሱ ንግድ ጀምር ይላል። አንዱ ደግሞ በበሬው እርሻውን ስራውና ከእርሻ የምታገኘውን እየሸጥክ ኖር ይላል። ከዛ የዚህንም ሰማ ከዛ መጨረሻ ላይ በሬውን አልሸጠም ሁላ አረደልን በላን። ወይ ምን ይታወቃል አንዱ ሰውን ትንብልና ከፈጣሪ ታገኛለህ ብሎ አሁን ባለፈው ከኔ ጫማ አገኘ። አንድ ጫማ ሲጠበኝ ሰው ሰጥቶኝ ጠበበብኝ። ሸጥኩት አይደለም ሰጥጄ ነው። እሷ ግን ምን ይጠቅመኛል ደግሞ አሁን ትምህርቱን ግን ትምህርቱ ደግሞ ለትምህርት እኔ አንዳንዱ የሆነ ልጅ አለ ከእንትን ከፍትና የንግድ ምንድን ነው የሚባለው እንትን ላይ የሚያስተምሩ እነሱ ራሱ እኛ ላይ ንግድ እየሰሩ ነው። የምን ምክር ነው? ምክር በቃ ምን አገባኝ ነ ምን ጥሩ አይደለም። ቆሎም የሆነ ቦታ ሰላም ነሽ? እንዴት ነሽ? ቆሎ እየበላሽ ነው? አሁን ስጪኝ። ቅርታ ሁሉም ውሰጥ ያልሽ ይመስለው እንትኑ ሰብስክራይብ አድርጉልኝ ደግሞ አበረታቱን። ይኸው ባለፈው ዩቲዩባችን አንዱ ማንቃት ይሄኛው አንዱ ደግሞ ይሄ ራሱ ሰብስክራይቡ 108 ላይ ያለ ነው እና በዛኛውም እየሰራን ስለሆነ ሁለቱን የሚውት በቃ እንግዲህ ቻው በዩ። እሺ በቃ እቺን ቆሎ አይተህ ነው አሮጣ ይመጣ እነሱም በዛው ሰብስክራይቡ አደራ አበረታቱን። በቃ ሂድ በቃ ምን ነው 10 ሰላም